ይሄንን የምታዩትን ትልቅ ክፍል ገንብቻለሁ። እነዚህን ሁለት ሙሉ በሙሉ የማይተዋወቁ ሰዎች ለሚቀጥሉት 100 ቀናት እዚህ ዝግ ክፍል ውስጥ አቆያቸዋለሁ። ሁለቱም በፍጹም አይተዋወቁ። ቤሊ፣ እቺ ደግሞ ሱዚ ነች። ሁለቱም እስከ 100ኛው ቀን መቆየት ከቻሉ እዚህ ካዝና ውስጥ ያለውን $500,000 ይወስዳሉ። ነገር ግን ከናንተ መካከል አንዱ እንኳን አቋርጦ ከወጣ ሁለታችሁ ምንም አትወስዱ። በትክክል የገባችሁ መሰለኝ። ቻው። ይሄ እብደት ነው። ክፍሉ እንደ እብዶች ማቆያ ነው የሚመስለው። ለሚቀጥሉት 100 ቀናት የሚሆን በቂ ምግብና ውሃ አዘጋጅተናል እና የግል መታጠቢያ ማዘጋጅተንላቸዋል። እሺ፣ የመጀመሪያው ቀን ተጀምሯል። በመጀመሪያ ምን እናድርግ? 100 ቀን በጣም ረጅም ጊዜ ነው። እዚህ ክፍል ውስጥ አንድ ትልቅ ችግር አለ። መስኮት የለም፣ ሰዓት የለም። የቀንና የሌሊቱ ልዩነት ራሱ አይታወቅም። አሁን ራሱ ስንት ሰዓት እንደሆነ ምንም አናውቅም። ተኝተን ስንነቃ የቆየን መስሎን ነበር። ነገር ግን ለ2 ሰዓታት ብቻ ነበር የቆየ ነው። ምርጥ፣ በጣም ምርጥ ነው። እሺ፣ ጊዜ ለማሳለፍ በካርቶን ቺዝ እንስራ። ቤሊ ኳስ እየተጫወተ ነው። የ100ኛው ቀን እየራቀ ያለ ይመስላል። ገና በ9ኛው ቀን አይምሮአችን እየዛገ ነው። በቃ ቀኑን ሙሉ ግድግዳውን በኳስ እየመታ ነው ያለው። ሌላ የሚደረግ ነገር የለም። 10ኛው ቀን ደርሰናል። የመጀመሪያው ቻሌንጅ። ጊዜው አሁን ነው። ለቀሪዎቹ 90 ቀናት የሚፈልጉትን ነገር ሁሉ የሚያበስልላቸው የግል ሼፍ $50,000 እሰጣችኋለሁ። $50,000? ያ ማለት ከምናገኘው 10%ቱን ማለት እኮ ነው። እሺ ሚስተር ቢስት፣ ይቅርብን፣ አንፈልግም። ገንዘቡን መቆጠብ እንፈልጋለን፣ ግን ወደፊት ይጸጸቱበት ይሆን? በጣም ጥሩ ስራ። 20ኛው ቀን ላይ ደርሰናል። አሁንም ቢሆን ሰዓቱ ስንት እንደሆነ አናውቅም። 20ኛው ቀን። እስካሁን ወለል ላይ ነው የሚተኙት። አሁን ሌላ እድል ልሰጣችሁ ነው። 2 አልጋዎችና መብራቶቹን መቆጣጠር የምትችሉበትን በተን አምጥቼላችኋለሁ። $50,000 መግዛት ትችላላችሁ። እባክህን ቤሊ፣ መተኛ ትፈልጋለሁ። እንግዛው። ሱዚ፣ $50,000 በጣም ከባድ ነው። ትንሽ ብንታገስ ይሻለናል። ለ80 ቀናት እንዴት እንቆያለን? በጣም ከባድ እኮ ነው ቤሊ። የመጨረሻ እድል። 4 3 2 1 የመጨረሻው ውሳኔ። አይሆንም፣ አንገዛውም። እውነታችሁን ነው? እሺ፣ መጥፎ ስህተት ይመስለኛል። ቀጣይ እንገናኛለን። ቻው ቻው። 30ኛው ቀን። አሁን ለእናንተ 5 ነገሮችን አቀርባለሁ። እያንዳንዳቸው $10,000 ያወጣሉ። ስልክ፣ መጽሐፍ፣ የቡና ማሽን፣ ቅመማ ቅመምና የሞኖፖሊ መጫወቻ። $10,000 ለአንድ ነገር? ይሄ በጣም ከባድ ነው። ደግሞ ቡና በጣም ናፍቆኛል። መጽሐፎቹንም ብንገዛቸው በጣም ደስ ይለኛል። ጊዜ ለማሳለፍ ይጠቅሙናል። እሺ ተስማምተናል። የቡና ማሽኑንና መጽሐፍቶቹን እንወስዳቸዋለን። እንኳን ደስ አላችሁ። ከገንዘባችሁ ላይ $20,000 ተቀንሷል። 40ኛው ቀን። መግባት ይቻላል? ይቻላል። አሁን ደግሞ አንድ ቴሌቪዥን በነፃ ሰጣችኋለሁ። ነገር ግን ፊልሞቹን ለማየት ለእያንዳንዱ $10,000 መክፈል ይኖርባችኋል። $10,000 ለአንድ ፊልም? አንፈልግም። ቆይ ሱዚ፣ አንድ ሐሳብ አለኝ። ቲቪውን ከአንቴና ጋር ለማገናኘት እሞክራለሁ። ይሰራል ብለህ ታስባለህ? እዚህ ውስጥ ምንም ሲግናል ያለ አይመስለኝም። የኤሌክትሪክ ሽቦውን ተጠቅመን ሲግናሉን ለማግኘት እንሞክር። እስኪ አንዴ ቴሌቪዥኑን አብሪው። ኦ ምንድነው? ሰራ። 7 ቻናሎች መጥተዋል። አሁን ችግር የለብንም። ዜናና የመኪና ውድድሮችን እናያለን። አሁን 60ኛው ቀን ላይ ደርሰናል። እንዴት ናችሁ? አሁን ደግሞ አንድ ሳጥን አቅርበንላችኋል።
ይህንን ሳጥን $50,000 መግዛት ትችላላችሁ። ነገር ግን ውስጡ ምን እንዳለ አታውቁም። $50,000 ውስጡ ምንም ነገር ባይኖርስ? ገንዘቡን በከንቱ ማጣት የለብንም። እኔ ግን አንድ ጥሩ ነገር ያለበት ይመስለኛል። አይሆንም፣ መግዛት የለብንም። አሁን መግዛት ትፈልጋላችሁ? አንፈልግም ጂኒ። አሁን በሳጥኑ ውስጥ ያለው ምን እንደሆነ ላሳያችሁ። እዚህ ውስጥ ያለው $50,000 እና የሁለት አዳዲስ የተስላ መኪኖች ቁልፍ ነበር። ተስላውን ተመልከቱት። በነፃ ይሄንን ተወስዱ ነበር። አዝናለሁ። ቻው። አምላኬ ሆይ አይሆንም። መኪናውን እኮ ማግኘት እንችል ነበር። በጣም ያናዳል። በጣም አዝናለሁ ሱዚ። አሁንም በጣም ከብዶኛል። አሁን ደግሞ 40 ቀናቶች ይቀሯቸዋል። ተስፋ እንዳትቆርጡ። ሁሉ ጊዜ ስለ መኪናው ነው የማስበው። 70ኛው ቀን ላይ ደርሰዋል። አሁን ላይ በጣም ተዳክመዋል። አሁን ላይ ትልቁን እድል የማቀርብበት ጊዜ ደርሷል። ቀደም ሲል ያቀረብኩላችሁን ሁሉንም ነገር አልጋዎቹን፣ ሼፉንና ፊልሞችና መብራት መቆጣጠሪያዎችንም ሁሉንም በአንድ ላይ መግዛት ትችላላችሁ። ይሄ እድል በጣም ያስፈልገናል። የቀሩንን ቀናቶች ማሳለፍ አንችልም። የጠቀሳችሁት ዋጋ እዚህ ጋር በሚስጥር ከያዝኩት ብር በላይ ከሆነ ሁሉንም ታገኛላችሁ። ስንት እንበለው? ከፍ ያለ ቁጥር መናገር ያለብን ይመስለኛል። እሺ $100,000 እንበለው። ይሄ በቂ ይመስለኛል። እሺ እንየው። የኔ ሚስጥራዊ ቁጥር $69,000 ነው። ስለዚህ $100,000 ይወሰዳል ማለት ነው። እኔ ችግር የለብኝም። ስለዚህ መኪናውንም አግኝታችኋል፣ አሸንፋችኋል ማለት ነው። በስተመጨረሻም እውነተኛ አልጋ ላይ መተኛት ችላችኋል። ምግቡም ቢሆን በጣም ምርጥ ነው። ሼፉን ወደነዋል። አሁን ክፍላችን ወደ መዝናኛነት ተቀይሯል። አሁን የመጨረሻው ቀን ላይ ደረስን ይመስለኛል። 99ኛው ቀን ላይ ደርሰናል። ነገ ከዚህ ክፍል እንወጣለን። እኔ ምንም ማመን አልቻልኩም። እኔም በጣም ደስተኛ ሆኛለሁ። የመጨረሻው 100ኛ ቀን ደርሷል። እንኳን ደስ አላችሁ። አሁን ወደ መጨረሻኛው ፈተና ደርሰናል። ከፊት ለፊታችሁ ሁለት ቁልፎች አሉ። አንደኛው ቁልፍ መካፈል ይላል፣ ሁለተኛው ደግሞ መስረቅ ይላል። አሁን በደንብ ስሙኝ። ሁለታችሁ መካፈል የሚለውን ከመረጣችሁ እያንዳንዳችሁ በካዝና ውስጥ ያለውን $360,000 ግማሽ ግማሽ ትካፈላላችሁ። ነገር ግን አንዱ መስረቅ ካለና ሌላኛው ደግሞ መካፈል ካለ የሰረቀው ሰው ሁሉንም $360,000 ለብቻው ይወስዳል ማለት ነው። ነገር ግን ሁለታችሁ መስረቅ የሚለውን ቁልፍ ከመረጣችሁ ሁለታችሁ ምንም ሳትይዙ ባዶ እጃችሁን ትወጣላችሁ። ውሳኔያችሁን አሳውቁኝ። አሁን 3 ስቆጥር በተኑን ትነካላችሁ። 3 2 1 አይሆንም። እንኳን ደስ አላችሁ። ሁለታችሁም መካፈል የሚለውን መርጣችኋል። ሁለታችሁም የሁላችሁ ገንዘባችሁ